ክቡራን የቻናላችን ተከታታዮች ቀድሞ የነበረው የዩቲዩብ ቻናሌ አንደኛ ሞኔታይዝ ላረጋው አልቻልኩም። ሁለተኛ በ2019 ዓመተ ምህረት ተከፍቶ ስለነበረ እንደ ፈረንጆቹ አቆጣጠር ወደ አዲሱ ሲስተም መግባት አልቻለም። እርግጥ በእናንተ ድጋፍና በእናንተ ትብብር በጣም በቂ በሚባል ደረጃ ሰብስክራይበሩም አልፎ ነበር። ዋች አወሩም ከሚጠበቀው በላይ ነበር። የተመለከታችሁትና ያያችሁት ቪዲዮ በጣም ለኔ ትልቅ ድጋፍ ነበርና አሁን ዊዝደም ኦፍ ሰለሞን ብዬ አዲስ ቻናል ከፍቻለሁ። ዊዝደም ኦፍ ሰለሞን የተረሳው የአባቶች ጥበብ በሚል የከፈትኩት አዲስ ቻናል አለና እዚህኛው ላይ የነበራችሁ ሁላችሁም ያኛውን ቻናሌን እንድታሳድጉልኝ ዋች አወሩንም እንድትሞሉልኝ እንደ ትብብርም እንደ ኢትዮጵያዊነትም ጠይቃለሁ። በዚህኛው ቻናል ላይ አዳዲስ ዕውቀቶችን አዳዲስ ጥበቦችን ኮንቲኒየስ ለመስራት እንሞክራለን። እንደምታውቁት ቲክቶክ እየከፈለን አይደለም፣ አይከፍልም። ቲክቶክ በብዛት ብልግናና ብልግና ነክ የሚደረጉ ነገሮች ላይ ፎከስ አድርጎ የሚሰሩ ሰዎች ናቸው ፌመስ የሚሆኑበትና ትልልቅ ሰዎች በብዛት ከውስጥ የምትደውሉልኝ በዚህኛው ነውና እንደምነግራችሁ ነው። ያው በዚህኛው ላይ እንደዋወላለን እናወራለን። ሁላችሁም ወደዚህኛው ቻናል ወደ አዲሱ ቻናል እንድትመጡ ጠይቃለሁ። ዊዝደም ኦፍ ሰለሞን የተረሳው የአባቶች ጥበብ በሚል አዲስ የሰራሁት አለ። አመሰግናለሁ። ኢትዮጵያዊነት ይለምልም።